የመጣሁት ከሐዋሳ ላይፍ አግሮ በጣም ቆንጆ ነበር። ከመጀመሪያ ጀምሮ ከአቀባበላቸው ጀምሮ ቢሮ ላይ ያለውም ነገር ደስ ይላል። ቲዮሪ ላይ የተማርናቸው ነገሮች ቆንጆ ነበሩ። መምህራኖቻችን እነ ጋሻሽ እነዚህ ደስ በሚል መንገድ ነበር የተቀበሉን። ክላስ ላይም አሰጣጣቸው ፊድባኮችን እየሰሙ ነው። በእውቀት የተሞሉ ሰዎች ናቸውና ቆንጆ ጊዜ ነበረ። ከዛም ሲያልፍ በዋናነት በሰፊው ፕራክቲሱ ነገር ላይ ብዙ ነገር አሳይተውናል። ትኩረት ሰጥተው እያንዳንዱ ነገር እየተከታተሉ ፎሎ አፕ እያደረጉን ነበረ። ቆንጆ ጊዜ ነበረን። ወደ 2 ወር ከምናምን ገደማ አብረናቸው ቆይተናል። ከዛም አልፎ አሁን ላይ ደግሞ አዲስ አበባ ድረስ ነገሮችን አመቻችተው መተን ያሉ ሳይቶችን እንድንጎበኝ አርገውናልና ብቻ ቆንጆ ጊዜ ነበረ። በጥቅል ደስ ይላል። ኦኬ ያው ቅድም እንዳልኩ እዛ በነበረን ላብ ቆይታ ቆንጆ ጊዜ ነበረ። እዛም አልፎ ደግሞ አዲስ አበባ ድረስ ይዘውን መተው ትልቅ ካምፓኒ ላይ እያንዳንዱ እዛ ስንማር የነበራቸው ነገሮች በተግባር ያየናቸው ናቸው። ከማሽን ጀምሮ ከህትመት ስራ ጀምሮ ውስጥ ስቶር ከሚደረግበት ሮስቲንግ፣ እያንዳንዱ ግራይንዲንግ፣ እያንዳንዱ ነገሮችን ዲቴል እያስረዱን እያንዳንዱ ነገር እያሳዩን እስካሁን ደርሰናል። አሁን ደግሞ ምሳም በልተን ቆንጆ ቆይታ ነበረን እና በዚህ አጋጣሚ ቴንኪው ማለት እፈልጋለሁ ሁሉንም የዛን ስታፍ አስተባባሪዎች፣ እዛ ከሪሴፕሽን ጀምሮ እስከ መምህራኖች አንተንም አመስገን እፈልጋለሁ። ጋሻሼ ማለት በጣም በእውቀት የተሞላ በጣም ትሁት ሰው፣ በጣም ሀምብል ናቸው። ትላልቆችንም ትናንሾችንም ሰው ማያያዝ ያውቃሉ። እውቀት የተሞላባቸው ናቸው። ከሰው ጋር ያላቸው ቅርበት ደስ ይላል። እያንዳንዱ ነገር ቀርበው ነበረ ሲያሳዩን የነበረውና ብቻ ቆንጆ ጊዜ ነበረን። በጣም ማከብራቸው ማደንቃቸው ሰው ናቸውና ሪኮመንድ አደርጋቸዋለሁ። ሌሎችም በጣም ተመራጭ ነው እንዳልኳችሁ። ከአቀባበላቸው ጀምሮ የትምህርት አሰጣጣቸው በእውቀት የተሞላ ነው። ያሉትን ነገሮች ብዙ ነገሮች እንደ ኢትዮጵያ ብቻ ሳይሆን ዓለም አቀፍ ያሉ ነገሮችን ነው ሲያስተምሩ ሲያሳዩን የነበሩትና ሐዋሳ አካባቢ ላሉ ወዳጆቼ፣ ወንድሞቼ፣ እህቶቼ መታችሁ ይህንን ቦታ ተቀላቅላችሁ በጣም ብዙ እውቀት አግኝታችሁ እንደምትመለሱ ተስፋ አደርጋለሁ። እኛም ያው ምስክሮች ነንና ሪኮመንድ አደርጋችኋለሁ ለሁላችሁ። ወደፊት እግዚአብሔር ቢፈቅድ እንግዲህ ኢምፖርት ኦር ኤክስፖርት ለማድረግ ሞክራለሁ። እንግዲህ የላይፍ አግሮን ቲክቶክ አካውንት፣ ቴሌግራም አካውንት፣ የተለያየ አካውንታቸውን ሼር አድርጉ፣ ኮፒ አድርጉ፣ አጋሯቸው። እንደምትጠቀሙ ተስፋ አደርጋለሁ። ቴንክ ዩ